السلام عليكم ورحمة الله وبركاته. የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አሪፍ ነው አልሐምዱሊላህ። እነዛ አትክልቶች እንግዲህ ትናንት ተክሌያቸው ነው በዚህ መልኩ አሁን የዛፍ ሲያድግ በጣም ውበት ያለው ዛፍ ነው የሚሆነው። አሳያችኋለሁ ኢንሻአላህ። ትናንት ነው የተከልኩት። በጣም ነው የሚሸተው። ይሄ ደግሞ ፉል ይባላል። ያው እንደ ማታ ይጠጣው ማለት ነው። በጣም ነው የሚሸተው። ይሄ መለቀም አለበት ነበረ፣ አልለቀምኩትም። ይሄ አሁን ይደርሳል ነገ ማታ ማለት ነው። ተሰዓት ያህል ተሰዓት በጣም ነው የሚደርሰው። ይሄ ኢትዮጵያ በጣም አለ። እረኛ ቆሎ ይባላል ብዙ ኢትዮጵያ በጣም ነው ያለው። እረኛ ቆሎ ይባላል። ይሄውን ተሰዓት ይደርሳል። ይሄ አሁን ይሄ እንደ ሽቱ ነው የሚጣፍጠው። በጣም ሽታለ ማሻአላህ ደስ ይላል። ፉል ማለት ነው ይባላል። አይነት አለው። ይሄኛ ጋር ያለው ይሄ ፉል ሂንዲ ይባላል። እዚህ ጋር እንደዚህ ዛፍ ያለው እንኳን ትልቅ ዛፍ ነው። እኛ ጋር ድግጣ ነው የሚባለው እንደዚህ። መኪና ይሄ ምን ይመስላችኋል? ቤት ነው። ተንቀሳቃሽ ቤት ይባላል። ተንቀሳቃሽ ቤት በጃፉ ተገንጥሎብን ነው እንጂ ገጠማ ሽንት ቤት ናት። ሽንት ቤት ሽንት ቤቷ አሰራች። ማንኛውም ሰው መጥቶ ይጠቀምበታል ማለት ነው። እዚህ መኪናቸው ላይ ወረድ እንዳሉ እዛ ስትራሃ እስከሚገቡ የሚያጣድባቸው ከሆነ እዚህ ገብተው ይጠቀማሉ ማለት ነው። ይሄ ደግሞ እቃ ማስቀመጫ ነው። እቃ ማስቀመጫ ይባላል። ሙከየፉ ገጠማ ባለፈው ነው የመጣው። እቃ እናስቀምጥበታለን። ተንቀሳቃሽ ቤት ነው በነገራችን ላይ ይሄ ተንቀሳቃሽ ቤት ይባላል። ቆጣሪው
ከዛ በምን ቀርጻለሁ? ይሄ እንግዲህ ተርሚስ መስኮት በውጭ ይሄ መኪና እቃ የሚያመጣ ነው። ከጅዳ ነው የምናመጣበት እቃ የመኪናዎች እቃ ማለት ነው። ይሄ እንግዲህ እንግዳ ሲመጣ አሲር በዚህ ሙሉ ይፈረግና አሲር ተሞልቶ ተርጅ ይደረግበታል። خلاص ተላጃ አያጨናንቅም ማለት ነው። በቀላል ዘዴ ሁሉ እያወጡ መስጠት እንግዳዎች። ይሄ በነገራችን ላይ ውጭ የሚፈረሸው ነው። ብዙ ትልቁ ቁጥር ላይ ማለት ነው። ፈረሸው ይሄ ሙሉ ይፈረሻል። ያኔ አረብያ መጅሊስ ይሰራል خلاص የምንበላበት ነው። ውጭ ማለት ነው። መረዋል ሸቀላ ያው ሲከፍቱ ነው እሳቸው እንጂ ቤቱ ሰፊ ነው። እንግዲህ መከየፉ ይገጠማል። እንግዲህ ይሄ ምን ታደርጋላችሁ? ተንቀሳቃሽ ቤት ነው። ይሄ እንግዲህ ማሻአላ ተንቀሳቃሽ ቤት ይባላል። ይንቀሳቀሳል። ያኔ መኪና መጥቶ ብድግ አድርጎት ይዞት ይሄዳል። እንግዲህ ሽንት ቤት አለው፣ ሁሉም ነገር አለው። ሙከየፉ ሪሞት ማብራት ይረክባል። እዛ ጋር ቆጣሪ ያለው ሁሉም ነገር ማለት ነው። አሁን በቅርቡ ነው የተገዛው በነገራችን ላይ። እኛ እንኳን እዚህ ይሄንን እናስቀምጥበታለን። ሽንት ቤት አለው። በስ ይኸው ነው በቃ ለዚሁ ነው በቃ ለዚሁ ለቃው ምናምን ነው ይሄ ሙከየፍ የሚገጠመው ማለት ነው። በዚህ መልኩ እንግዲህ ግቢ ደስ በሚያምር እይታ ይታያል። ይሄ በነገራችን ላይ ይሄ መጨረሻው የኔ ጎርፋ ነው። እዚህ እኔ ጋር እንኳን ጎርፋ በአይነት ነው ተቆጥሮ ያልቅም። በጣም ብዙ ጎርፋ ነው። ዝም ብለው ይሰሩታል። የሚኖርበት የለም። አንዱን ብቻ ኖርበታል፣ ሌላውን ጅን ነው የሚኖርበት የለም። ትናንትና የሆነ አታክልት የጠፈጠፍኩት አለ ነበረ። ዛሬ አጸዳለሁኝ። በጣም ቆሽሾ ነበረ። ይሄንን ነው የጠፈጠፍኩት። አይቼው እነዚህ እንትኖች እነዚህ አበቦች አሁን ማታ ማታ በጣም ነው እንትን የሚሉት። መልክ አላቸው። ወለል ብሎ ነው የሚታዩት። ኬስ ይባላል በነገራችን ላይ። በዚህ መልኩ ትናንትና ነው ቅርቅፍ አደረኩት። ይሄ መጥፎ ነው። አረቦቹ ይወዱታል እንጂ ሎዝ ይባላል። የሚበላ ነገር ያፈራል። አሁን ያፈራል። ይሄ የመጨረሻ ቤት ነው የሚያቆሽሸው። አመልክቱ ይሄንን እንትን ቅጠሉ ይረግፋል። በጣም የሚያስጠላኝ። እና ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ከወደዳችሁ ላይክ አድርጉት። አዲስ መጪም ደግሞ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ደህና ሁኑልኝ።